የከተማ አስተዳደሩ የትምህርት ጥራትን በማረጋገጥ ለሀገር ተረካቢ ትውልድ ግንባታ ልዩ ትኩረት በመስጠት በርካታ ስራዎችን እየሰራ ይገኛል። የአዲስ አበባ ከተማ አስተዳደር በየዓመቱ ከፍተኛ በጀት በመመደብ በከተማዋ ለሚገኙ የመንግስት ትምህርት ቤቶች የመማሪያ ቁሳቁስ፣ የተማሪዎች የደንብ ልብስና የመምህራን ጋውን ግዢ ይፈጽማል። ይህንን ግዢ ለመፈጸም በከተማ ደረጃ የተቋቋመው የአዲስ አበባ ከተማ አስተዳደር የመንግስት ግዢና ንብረት ማስወገድ አገልግሎት ባለፉት 5 ዓመታት በርካታ ተግባራትን አከናውኗል። እንደ ከተማ አስተዳደርም ያው ለማህበረሰባችን የተለየ ትኩረት በመስጠት በአግባቡ ተማሪዎች ትምህርት ቤታቸው ሄደው ፕሮፐርሊ ተምረው እንዲገቡ ለማስቻልም መንግስት ብዙ እገዛ እያደረገ ይገኛል። ከዚህ ውስጥ ዋናውና መሰረታዊ ነገሩ ያው ተማሪዎች ደንብ ልብስ፣ የተማሪዎች ደንብ ልብስ ብቻም አይደለም የመምህራን ጋውንም የአብሳይ ሰራተኞች ጋውንም ጨምሮ ይሄንን ሁሉ መንግስት ግዢ በመፈጸም ለሚመለከታቸው አካላት ለመማር ማስተማር ሂደቱ ጠቃሚ በሚሆን መንገድ ያው እንዲደርስ የማድረግ ስራ ይሰራል። ባለፉት 5 ዓመታት ያው በዚህ በለውጥ መንግስት ትልቅ ስራ ተሰራ የምንለው እንደ ከተማ አስተዳደራችንና ትልቅ ኢኒሼቲቭ ሆኖ የማህበረሰቡን ኑሮ ለመለወጥ ያለውን የዋጋ ንረት ወይንም ደግሞ የኑሮ ውድነትን ከመቀነስ ከተያዙት አቅጣጫዎች አንዱ ተማሪዎች የሚያስፈልገውን ግብዓት የማሟላት ስራ ነው። እንዳልነውም እኛን ዳይሬክት የሚመለከተን የዩኒፎርምና የደብተር ግዢ ሂደት ነው። እንደሚታወቀው እነኚህ በ5 ዓመታት በተከታታይ ግዢዎች ሲካሄዱ ቆይተዋል። የግዢ ስርዓቱን ከአመት አመት ማሻሻል ላይ ትኩረት አድርጎ እየሰራ ያለው የመንግስት ግዢና ንብረት ማስወገድ አገልግሎት ደንብና መመሪያን የተከተለ አሰራር በመዘርጋት ግዢዎችን በግልጽ ጨረታ እንዲከወኑ ሰፊ ስራዎችን እየሰራ ይገኛል። አቅራቢዎች ለተማሪዎች የሚቀርበውን ደንብ ልብስም ይሁን ደብተርም ይሁን ሳምፕል ያመጣሉ። እነሱ የሚያመጡት ሳምፕል የደብተር ለተስማሚነት ተልእኮ ነው ቴስት የሚደረገው በላቦራቶሪ ምርመራ ይደረግና ያው የሚቀመጠውን ስታንዳርድ አሟልተዋል አላሟላም ተብሎ ኮንፈርሜሽን ለኛ ይመጣል። የደንብ ልብስ ግን ከቴክኒክና ሙያ የተወጣጣ ቲም አለ። እነዛ ቲሞች እዚህ ይመጡና ያንን ሳምፕል ቴስት ያደርጋሉ። ፊዚካሊ ቴስት ያደርጋሉ። በማየትም በመዳሰስም ኢቭን ልብሶቹንም ጭምር በማቃጠልም በራሳቸው ቴክኒካል በሆነ መስፈርት ኢቫሉዌት ያደርጋሉ። እነዛ 3ቱን መስፈርት ያሟላ አካል ወደ ፋይናንስ ያልፋል። ፕሪሊሚናሪ ኢቫሉዌሽን እነዚህ ሌጋል ዶክመንቶች፣ ቴክኒካል ኢቫሉዌሽን፣ ሳምፕል ኢቫሉዌሽን እነዚህ 3ቱን ያሟላ አካል ወደ ፋይናንስ ያልፋል። በዛ ሂደት ውስጥ ቴክኒካሊ ያለፉ ሰዎችን እኛ ኖቲስ እናደርጋለን። ግልጽ ጨረታ ይወጣል። በእያንዳንዱ አመት ቀላል የማይባል ቁጥር ተወዳዳሪነት ተሳትፎ ከነኛ መሃል ግዢውን የወሰዱ በእኛ በማዕቀፍ ግዢ ሂደት 60% ዝቅተኛ ዋጋ ያቀረበው ድርጅት እንዲያቀርብ ይደረጋል። የቀረውን 40%ን ደግሞ በዛ ዋጋ የሚስማሙ ድርጅቶች እንዲሳተፉና ተደራሽነቱንም ለማስፋት የተሰራበት ሁለተኛ አቅርቦትንም ለማፍጠን እንዲቻል ትልቅ ድርሻ የተወጣንበት ነው። ይህንን ስል በዩኒፎርምም ላይ ዝቅተኛ ያቀረበ በአንድ ሎት ላይ አንድ ድርጅት ሊኖር ይችላል። ያ ድርጅት 60%ን ይወስዳል። ሌሎች ቀሪ በሱ ዋጋ የሚስማሙ 5 ድርጅቶች ቢኖሩ 40%ን ለ5 ተካፍለው ምርቱን ያመርታሉ። በተፈለገው ጊዜ እንዲቀርብ የራሳቸውን ድርሻ ሲወጡ ቆይተዋል። በደብተርም ተመሳሳይ በአንድ ደብተር ላይ ዝቅተኛ ያቀረበ አንድ ድርጅት ቢኖር እሱ 60%ን ይወስዳል። የቀረውን 40% ሌሎቹ በመከፋፈል አቅርቦቱ እንዲቀርብ በወቅቱ በማድረግ ትልቅ ጥረት ተደርጓል። ከአመት አመት እየተሻሻለ በመጀመሪያ አመታት ያለው የአቅርቦት ጊዜ የመዘግየት ባህሪ ነበረው። በወቅቱ ባለመቅረብ የተወሰኑ ዲሌያንሶች በመፍጠር ማህበረሰቡም ጋር ተማሪውም ጋር በወቅቱ ባለመቅረቡ የተነሳ ውስን ቅሬታዎች ሲነሱ የነበረበት ነው። ከጊዜ ወደ ጊዜ በማሻሻል ግን ከ2016 ጀምሮ በተለይ በወቅቱ የማቅረቡ ስራ ደብተርም በወቅቱ እንዲቀርብ ዩኒፎርምም ደግሞ በተሻለ ጊዜ እንዲቀርብላቸው በማድረግ ትልቅ ጥረት ተደርጓል።
የተማሪዎችን ውጤት ማሻሻልና በወላጅ ላይ ያለውን ኢኮኖሚያዊ ጫና መቀነስን ታሳቢ ያደረገው የተማሪዎች የደንብ ልብስ ግዢና የመማሪያ ቁሳቁስ አቅርቦት የብዙዎቹን ችግር የቀረፈና እፎይታ የሰጠ ተግባር ነው። ከተማርኩበት ጊዜ ጀምሮ እኔ ከ9ኛ ክፍል ጀምሮ ነው የተማርኩት እና እስከ ተማርኩበት ጊዜ ድረስ በምፈልግበት ሰዓትና በምጠይቅበት ሰዓት አገልግሎቱን እያገኘው የምፈልገውን ነገር እያገኘው እዛም ደብተር ቢሆን የልብስም የዩኒፎርም ቢሆን ይሄንን አገልግሎት እያገኘው እስካሁን ድረስ ያው እየተማርኩ እገኛለሁ። ደብተርም ዩኒፎርም ይሰጠናል። ስለዚህ አሁን ደብተርና ዩኒፎርም ሲሰጠን ያው የትምህርት መሳሪያዎችን በስነ ስርዓት አክሰስ እንድናደርግና ትምህርታችን ላይ ትኩረት ብቻ አድርገን እንድንማር ወይም ደግሞ ደብተር ማጣት መጽሐፍ ማጣት እንዳያስጨንቀን ረድቶናል ብዬ አስባለሁ። ዩኒፎርም በራሳቸው አሰርተው ማለትም ደግሞ ገዝተውን መግዛት ማይችሉና እንደዚሁም ደግሞ ደብተርም እንደዛው ገዝተው መጠቀም ማይችሉና ትምህርት ፍላጎት መማር ፈልገው ነገር ግን በደብተርና በተለያዩ ዩኒፎርም ምክንያቶች መማር ማይችሉ ተማሪዎችን እነሱን ድጋፍ በማድረግ እንዲማሩና የትምህርት ፍላጎታቸውን በደንብ እንዲወጡና ምንም ሳይጨነቁ ምንም ነገር ሳይጎልባቸው በደንብ በሰላም ትምህርታቸው ላይ በደንብ አተኩረው ያለ ምንም ዲስትራክሽን ደግሞ መጉላላት በደንብ እንዲማሩ ያደርጋል ማለት ነው። በደብተርም እና እንደው መጽሐፍ መስጠቱ ደግሞ ምንም በቀላሉ የፈለግነው ነገር አክሰስ አድርገን የትምህርታችን በስሳት ተምረን ወደፊት ጥሩ ነገር ለማምጣት እንድንችል አድርጎናል ማለት ነው። ጠቀሜታ አለው ብዬ የማስበው አንዳንዴ ሃይ ስኩል ላይ ስትሆኚ ብዙ ጊዜ ከወላጅ ተላቀው ራሳቸውን እየሰሩ የሚያኖሩ ተማሪዎች አሉ። እነዛ ተማሪዎች ልክ የማይሰጠን ነገር ሲኖር ደብተር፣ ዩኒፎርም አክሰሱን በደንብ የማያገኙ ሲሆን አብዛኛው ጊዜ ከትምህርቱ ይልቅ ስራው ላይ ነው በደንብ ፎከስ የሚያደርጉት። እነዚህ ነገሮች ግን ዩኒፎርምና ደብተር ትልቁ ወጪ ነው ትምህርት ላይ። እነዚህ ነገሮች መቀነስ የተወሰነ ወጪ ላይ ከማሰብ ይልቅ ትምህርታቸው ላይ የተወሰነም ቢሆን ወደዚህ ፎከስ እንዲያደርጉ በደንብ ይጠቅማቸዋል ብዬ አስባለሁ። ማለት ነው ራሳቸውን አስተዳድረው ለሚኖሩ እና ደግሞ በወላጅ ላይ ደግሞ ኢኮኖሚካሊ ዝቅተኛ ኑሮ ያላቸው ወላጅ ሲጨነቅ እነሱም ከመጨነቅ የተለየ ነገር አይኖራቸውም ማለት ነው። በዚህ ይጠቅማል ብዬ አስባለሁ። መንግስት ዩኒፎርም ለተማሪዎች መስጠቱ አንደኛ ልጆች ከኩዮቻቸው ጋር እኩል እንዲማሩ ያደርጋል። በትምህርታቸው ላይ ጫና እንዳይፈጠር ያደርጋል። እኩል አንድ አይነት አለባበስ እንዲለብሱ ያደርጋቸዋል። ለወላጅም ደግሞ ጫናውን ይቀንስለታል። በየአመቱ ለ4 ልጅ 5 ልጅ ያለው ወላጅ ለነዛ ለአምስቱም ኢኮኖሚ ላይኖረው ይችላል እና እኩል ለወላጅም ጥቅም አለው። በተማሪ ዩኒፎርም ስናየው ለተማሪዎች የሚያቀርበው ዩኒፎርም መንግስት ማለት ነው ብዙ ነገሮችን ያቃልላቸዋል ለቤተሰብ። ዩኒፎርምም መግዛት የሚያቅታቸው ብዙዎች እዚህ አሉ። ዩኒፎርምም በመግዛት ብዙ ነገሮችን ያቃልላቸዋል አንድ ምክንያቱም ከኢኮኖሚ አንፃር ማለት ነው። ደብተርም እንደዛው በዚህ ጊዜ ያው ደብተር ውድ ሆኗል። ተማሪዎች መግዛት የሚያቅታቸው ይኖራሉ፣ ራሳቸውን የሚያቅታቸው አሉ። ስለዚህ ብዙ ድጋፍ ይኖራቸዋል ብዬ አስባለሁ እንደኔ ማለት ነው። በየአመቱ መቅረቡ በየአመቱ አዳዲስ ዩኒፎርሞችን እንድንለብስ በዛኛው አመት የተቀደደብን ካለ ያው ቀይረን በአዲስ ዩኒፎርም እንድንገባ ንጹህና አዲስ የሆነ ነገር እንድንለብስ ይረዳል። ያው እኛ ተማሪዎች ነን እንሮጣለን አንጮታለን የሆነ የሚያጋጥሙ ነገሮች አሉና ሜቢ ሊቀደድ ይችላል። ሜቢ ደግሞ በብዛት ደግሞ ደብተሮች ምናምን ደገኔ ሲሰጡ የሚጽፍበት ስለሆነ ድጋሚ አገልግሎት ላይ አይውሉምና ይህ በየአመቱ መሰጠቱ ለኛ ትልቅ ጥቅም አለው። በየአመቱ ካልተቀየረ ዩኒፎርሙ በቆየ ቁጥር የሚፈጠረውን ሁላችንም እናውቃለን። ያ ነገር ተማሪ ላይ ከሌሎች ተማሪ ጋር ልዩነት እንዳያደርግባቸው እንዲሁም ደግሞ ትምህርታቸው ላይ ትኩረት አድርገው ፋይናንሻል ሳይጨነቁ ቤተሰብንም ደግሞ ሳያስቸግሩ እንዲቆዩ ይረዳል ብዬ አስባለሁ። በየአመቱ ነው የሚሰጣቸው የሚያስፈልገውን ነገር ደብተር ይሰጣቸዋል፣ ዩኒፎርም ይሰጣቸዋል። ትልቅ ነገር ነው ይሄ። ደብተርና ዩኒፎርም በማጣት ሞራሊ ሜንታሊ የሚያቅታቸው ልጆች ይኖራሉ። በመንግስት ደረጃ ይህንን በመስጠቱ ደግሞ ዩኒፎርም ነው። አሁን ደብተር በተለያየ ስታይል ነው የሚቀርበው። ሌላው ራዲካል እንዲህ ምን ይላል። ይሄ ግን ዩኒፎርም አድርጎ ተማሪዎቹን እኩል አድርጎ መስጠቱ በአንድ አይነት ደብተር በአንድ አይነት ዩኒፎርም ይህንን በመጠቀማቸው መልካም ነው ብዬ አስባለሁ። ተማሪ ስትሆኚ ይሄ ሙድ መያያዝ የሚባል ነገር አለ። በተለያዩ ነገሮች ካለባበስ አንፃር ምናምን ነገር
እርስ በርስ ያንዱን ያያየሽ ወይ ትቀኛለሽ ወይ ይከፋሻል ለሰው ባትናገሪም ይሄ ነገር ተማሪዎች ላይ እንዳይፈጠር ጫና ይቀንሳል ብዬ አስባለሁ። እንግዲህ አንድ አይነት መሆኑ እኔ እየማስረው ምን የሚጠቅመን ተመሳሳይ መለዮ በመስጠት ተማሪዎችን በስንሳት የመንግስት እንደሆነ በመለየት አብረን ተመሳሳይ የሆነ እኩል የሆነ ቦታ ላይ እንዳለ እንድንሆናስብና አንዱ ካንዱ እንደማይበልጥ እኩል እንደሆነ በማሰብ እንድንማር አድርጎናል። የተለያየ ተመሳሳይ መለዮ ስለሚሰጠን በሱ መለዮ ተጠቅመን እንግዲህ መታወቅ እንችላለን ማለት ነው። እርስ በርሳችን እንግዲህ እሱን ያስባል። እኩል ፊት እንዲያደርጉ አድርጓቸዋል። እኩል ይሳተፋሉ። እኩል አብረው እንደ ጓደኞቻቸው እኩል አንድ አይነት አለባበስ መልበሳቸው በትምህርታቸው ላይ ተጽዕኖ እንዳያሳድርባቸው አድርጓቸዋል። አካዳሚካሊና ሜንታሊ ሳይኮሎጂካሊ ይያያዛሉ። ምክንያቱም ሰው ራሱን የመጀመሪያ ሳይኮሎጂካሊ ብቁ ሲሆን የትምህርት አቀባበሉ መልካም ነው የሚሆነው። ስለዚህ እኩልነት ሲሰማቸው እኩል የመወዳደር፣ እኩል የመሳተፍ፣ እኩል የመጠየቅ፣ እኩል የማግኘት ነገሮች ስለሚገኙ አካዳሚካሊ ላይ ራሱ ተጽዕኖ አለው። ቆንጆ ነው ብዬ አስባለሁ። ደና አስተሳሰብ እንዲኖራቸው እኩል አስተሳሰብ እኔ ይበልጠኛል ገሌ ትበልጠኛለች የሚል ነገር በትምህርት ቤት ውስጥ እንዳይኖር ስለሚያደርግ የእኩልነት ተሳትፎ የበታችነት ነገር እንዳይሰማቸው ያደርጋልና አካዳሚካሊ አስተዋጽኦ አለ። በተማሪዎች መካከል ያለው ልዩነት ከዚህ በፊት የነበረው የደሃው እና መካከለኛ ገቢ ያለው እኩል ላይ ለብሶ ይችላሉ፣ ተመሳሳይ ልብስ ላይ ለብሶ ይችላሉ፣ ተመሳሳይ ደብተር ላይ ይዞ ይችላሉ። እነኚህን ሁሉ ወደ አንድ ያመጣ እይታውን በአንድ ትምህርት ቤት ውስጥ የተለያየ አይነት ልብስ የተለያየ አይነት ደብተር እንዳይያዝ ተመሳሳይ ክፍል ውስጥ ተመሳሳይ የሆነ አለባበስ እንዲኖርና የሚይዙትም ነገር ተመሳሳይ እንዲሆን በማድረግ ተማሪው ትምህርቱ ላይ ፎከስ እንዲያደርግ ልዩነቱን ማየቱ ሳይሆን በእውቀት ላይ ፎከስ እንዲያደርግ እሱን እንዲያይ በማድረግ በትውልድ ግንባታ ላይ የተሰራ ትልቅ ስራ ነው። ኦልሞስት በዚህ ስራ ደግሞ እንደሚታወቀው የተሰጡ ብዙ በእውቅና ለከተማ አስተዳደሩም የተበረከቱ የእውቅና ሽልማቶች አሉ። ይህን ያስገኘ ትልቅ ስራ ነው። ህብረተሰቡንም ደግሞ ዳይሬክት የጠቀመ በየቤቱ የሚገባ ደሃዋ ለልጄ በምን ዩኒፎርም ገዛለሁ፣ ለቀጣይ ትምህርት ሳስገባው ደብተር ከየት አግኝቼ ገዛለታለሁ ሳትል ሳትጨነቅ ወደ ትምህርት ቤት መላክ የቻለችበት የብዙ እናቶችን ችግር የብዙ እናቶችን ሀሳብ የቀረፈ እፎይ ያስባለ ስራ ነው የሚል እምነት ነው ያለው። የመንግስት ግዢና ንብረት ማስወገድ አገልግሎት የተማሪዎች የደንብ ልብስና የመማሪያ ቁሳቁስ አቅርቦት በሚፈለገው የጥራት ደረጃና የጊዜ ገደብ እንዲደርስ ከጨረታ ጀምሮ እስከ ምርት አቅርቦት ያለውን ሂደት በመከታተል ተልዕኮውን በተግባር እየተወጣ ይገኛል። ከጊዜ ወደ ጊዜ ጥራትን ቼክ የሚያደርጉ ኮሚቴዎች በትምህርት ቢሮ በኩል በማቋቋም መጀመሪያ ላይ ዩኒፎርምን ስናመርት የነበረው ሌሎች የዲዛይን ባለሙያዎች ነበሩ ጥራትን ሲከታተሉ የነበረው። እንደሚታወቀው ለተከታታይ 2 ዓመት እነኚህ የዲዛይን ባለሙያዎች ምርቱንም አሰፋፉንም ዲዛይኑንም በሰፊው ሰርተዋል፣ ሊመሰገኑ ይገባቸዋል። ኦልሞስት እነሱ የተመረጠው ዲዛይን የተመረጠው ከለር በአግባቡ መመረት ከጀመረ ጊዜ ጀምሮ ደግሞ የነሱን ዱካ በመከተል በትምህርት ቢሮ በኩል ጥራቱን የመከታተል ስራ ተሰርቷል ማለት ነው። ቅድም እንዳልኩት በመጀመሪያዎቹ አመታት እንደምታውቁት እስከ ትምህርት አጋማሽ ጊዜ ድረስ እስከ ጥር ጊዜ ወር ድረስ ስርጭታችን የማያልቅበት ሂደት ነበረ ከመዘግየቱ የተነሳ ማለት ነው። አሁን ላይ ግን መስከረም ላይ በአብዛኛው በሚባል ሁሉም ተማሪ ደብተር አግኝቶ ዩኒፎርም አግኝቶ ትምህርቱን መማር ችሏል። ዘገየ ያልነው በጣም ቢዘገይ እስከ ጥቅምት ውስጥ በአብዛኛው ሁሉም ትምህርት ቤቶች ጋር ለመድረስ ተችሏል ማለት ነው። ይሄ ከጊዜ አንጻር ከጊዜ ወደ ጊዜ የመጣው ለውጥ ነው። ጥራትን በሚመለከት ቅድም ባነሳሁት ከደብተር ጋር ተያይዞ ጥራቱን ቼክ የምናደርገው በተስማሚነት ድርጅት ነው። የደብተር ከቨሬጁም ወረቀቶቹም እና አስፈላጊዎቹ ነገሮች ደረጃቸውን የጠበቁ ናቸው ወይ የሚለውን ቀድመን እናስመረምራለን። በዛ መጠን መሆኑን ደግሞ ከተጠራጠርን በመሃል ቼክ እናደርጋለን። ከዚህ በፊት ተጠራጥረን በመሃል ቼክ በማድረግ እንዲሁ
የተቀጣ ድርጅት አለ። ስለዚህ ከዚህ የተነሳ ጥራቱ የሚያጠራጥረን ከሆነ መልሰን በላቦራቶሪ ቼክ እንዲደረግ ነው የምናደርገው። ማክሲማም ግን ከዛ ከመማራቸው የተነሳ አብዛኞቹ በገቡት ውልና በገቡት ጥራት መሰረት በወቅቱ የማቅረብ ስራን እንዲሰሩ የማድረግ ነው የተደረገውና ዩኒፎርም ላይ ቅድም ባልኩት ደብተር ላይ ደግሞ ኦልሞስት አስቀድመን በላቦራቶሪ ማስመርመር ከገባ በኋላ ደግሞ በዛ መጠን መሆኑን ቼክ እናደርጋለን። የሚያጠራጥረን ነገር ካለ እንደገና በላቦራቶሪ ቼክ የማስደረግ ስራ እየሰራን ጥራቱን የጠበቀ ውል ያሰርነው እቃ ነው ወይ የቀረበው የሚለውን የመከታተል ስራ ስንከታተል ነበረ። ቅንጅታዊ አሰራራችን ጥሩ መናበብ አለ። እውነት ለመናገር ከሆነ ያው መነሻችን ትምህርት ቢሮ ነው። ያው በዋናነት ትምህርት ቤቶቹ ማኔጅ የሚያደርገው የሚያስተዳድረው ትምህርት ቢሮ ስለሆነ የዚህ ስራው መነሻ ከዛ ነው የሚመጣው። ስለዚህ የመረጃ ቅብብሎሹ ጥሩ ነው። ከነሱ ከትምህርት ቢሮ ተነስቶ እኛ ጋር ደርሶ ተመልሶ እነሱ ጋር እስከሚሄድ ድረስ እስከ ታችኛው ትምህርት ቤትም ድረስ ያለው የመረጃ ፍሰቱ በጥሩ ቅብብሎሽ እየሄደ ያለ ሁኔታ ነው ያለው። ጥሩ መናበብ አለ። ያ ብቻ ሳይሆን አሁን ለምሳሌ እነሱ ለኛ እኛ ጋር ያለፉት አቅራቢዎች የተሻለ ሊስት ፕራይስ ያቀረቡ የተሻለ ሳምፕል ያቀረቡ ያለፉት አካላት ሳምፕላቸው እኛ ጋር ነው የሚቀመጠው ለምሳሌ። ስለዚህ ታች ላይ ዴሊቨር ሲያረጉ በየትምህርት ቤቱ ሲያሰራጩ በሳምፕሉ መሰረት ነው ወይስ አይደለም የሚለውን ክሮስ ቼክ ለማድረግ ትምህርት ቢሮ ቲም አዋቅሮ እኛ ጋር ይልካል። ያ ቲም እኛ ጋር ይመጣና የተቀመጠውን ሳምፕል ይዞ ይሄዳል። በዛ ሳምፕል መሰረት ኮምፔር እያደረገ ትምህርት ቤቱ ላይ የሚሰራጨው ዩኒፎርም በትክክል በቀረበው ሳምፕል መሰረት ነው ወይ የሚለውን አይቶ በዛ ኮንፈርሜሽን እየሄደ በመሆኑ አቅራቢዎች ባቀረቡት ኳሊቲ ልክ እንዲያቀርቡ ያስገድዳቸዋል ማለት ነው። ክትትሉ ራሱ እነሱ በኳሊቲ እንዲያቀርቡ ያደርጋቸዋልና ይሄ ጥሩ መናበብም አለ። ሁለተኛ ደግሞ በተቀናይተን በመስራታችን የዴሊቨሪ ታይም ላግ የመሆን ነገሮች ነበሩ። አሁን ግን ተነጋግረን ኦቨርኦል ተነጋግረን የዴሊቨሪ ታይሙ ከዚህ በፊት ኦልሞስት ከ60 እና 65 ቀን ያልበለጡ ነበሩ። አሁን ለጨርቅ 100 ቀን ለሹራብ 90 ቀን ነው ያደረግነው። ይሄንን በመግባባት የተደረገ ነገር ነው። ያ በመደረጉ የተሻለ መግባባትም ስላለ በተቀመጠው የጊዜ ገደብ መሰረት አቅራቢዎቹ ያንን ለተማሪዎች የሚያስፈልገውን ግብዓት በአግባቡ ሰሚት እንዲያደርጉ ምቹ ሁኔታን የፈጠረ ስለሆነ እያንዳንዱን ስራ በጥሩ መግባባትና በመናበብ በመግባባት ስኬታማ የሆነ ስራ እየሰራን ፍላጎትን ማቅረብ ነው። በጊዜ አንድም ጨረታው በወቅቱ እንዲወጣ ለማድረግ ፍላጎት አቅራቢው ተቋም ፍላጎቱን በወቅቱ በሚፈለገው አይነት ለይቶ ማቅረብ ይጠበቅበታል። ምክንያቱም ዩኒፎርም ብንወስድ ለየክፍል ደረጃው የተለያዩ ዩኒፎርም አይነቶችና የተለያየ ይዘት ያላቸው ስለሆነ የተማሪ ቁጥራቸውንና በወንድ በሴት በአግባቡ መረጃቸውን አስቀድሞ መለየት ጨረታውን በወቅቱ ለማውጣት ትልቅ ድርሻ አለው። ይሄ የትምህርት ቢሮ ድርሻ ይሆናል። ይሄን በማስተባበር ደግሞ የምገባ ኤጀንሲ መረጃዎቹን ፈጥኖ የመለየት በጀት እንዲያዝ የማድረግ ከሚመለከተው ተቋም ጋር በመነጋገር ይሄን ስራ የመስራት ስራ ይሰራል። ማክሲማም እኛ ደግሞ ፍላጎቱን በጀት መያዙን ወይንም ደግሞ ለዛ በቂ በጀት ሴኩር ማድረግ የሚችል መሆኑን ምገባ ኤጀንሲ ሲያስታውቀን ፈጥነን ወደ ቀጣይ ጨረታ እንዲወጣ በተባለው መንገድ ደግሞ እንዲሄድ የማድረግ ስራውን እንሰራለን። በዚህ ጉዳይ ላይ የከንቲባ ጽሕፈት ቤት የራሱ ድርሻ አለው። የፋይናንስ ቢሮ የራሱ ድርሻ አለው። በተለይ ከንቲባ ጽሕፈት ቤት አንድም በጀቱን ክፍያውን መጨረሻ ላይ የሚከፍለው የከንቲባ ጽሕፈት ቤት ነው። ሁለተኛ ከአዲስ አበባ ውጭ ያለ ሸገር ዙሪያ ላይ ያሉትን ተማሪዎች ዩኒፎርምም ደብተርም በመከታተል በወቅቱ እንዲቀርብ በማድረግም ትልቁን ድርሻ የሚወጣው የከንቲባ ጽሕፈት ቤት ነው። ስለዚህ ቅንጅታዊ አሰራራችን የአምስቱ ተቋማት የጋራ የውይይት መድረኮች አሉ። የአንዱ ዓመት አፈጻጸም እንዴት ተፈጸመ፣ ምን ጉድለቶች ነበሩ፣ ከሱ ምን ተምረናል የምንለውን የምናይበት መድረክ አለ። ለቀጣዩ ዓመት ደግሞ ያለውን ዝግጅትና ሂደቱ ምን ላይ ደርሷል የሚለውን በየጊዜው እያየን እየገመገም መታረም ያለበት እንዲታረም በማድረግ እየተሄደ ያለበት ሂደት ነው ያለው።